ልጁ ይለያል፣ በጣም ይለያል። ልጁ የሆነ ቦታ ቁጭ ብሎ ላይብረሪ በሞላው መጽሐፍ አንብቦ አይደለም እዚህ ጋራ ነገሮች ያሉበት ቦታ በሙሉ በመገኘት የሀገሪቷን ታሪክ በማንበብ ብቻ ሳይሆን አጠገቡ እዛው ቦታ ላይ ቆሞ በማየት በመኖር ያ ሰርች በማድረግ በመኖር ነው እውቀቱ የልጁ። ከእናንተ ለየት የሚያደርገው ከሆነ እንትን ቦታ ላይ ላይብረሪ ተቀምጦ አንብቦ ከዛ ላይ ያነበበውን ነገር ተሸክሞ አውጥቶ ስላነበበው ነገር አውርቶ ሳ ኖሮበት ሰርቶበት ያ እግዚአብሔር የቀባው ቅባት አለ። ወይ ሊያጠፋን ነው ወይ ሊያለማን ነው። ያንን አምኖ መቀበል ቸግሯቸዋል። ያንን መቀበል አትፈልጉት። እናንተ የምታወሩት ምንድን ነው? የራሳችሁን ሰው ከማክበር ይልቅ እኔ አንድ ቀን አያና ልደቱን ስትናገር ምናልባት አንድ ሁለቴ ነው የተናገርኩት። ጀዋር ኦፍኮርስ ከባድ ስለሆነ ሌሎቹን እኔ ጸጋዬን እንኳን ስትናገር ሰምቼ አላውቅም። ወይ ደግሞ ትናገራለህ ግን በቃ ሁል ጊዜ ጀዋር። እስቲ የሚያከራክራችሁን ነገር ወደ ድና ነገር መልሳችሁት ለማስታረቅ መሞከር፣ ለማስማማት መሞከር። እንዲሁ ባትስማሙ እንዲሁ ለህዝቡ ሰላም የሚሰጥ ነገር እኛ መስራት እንችላለን ብለን ማሳየት አለብን። ዲስአፖይንትን መሆን የለበትም። ወይ ያውቃል እኮ ዛሬ እኮ አይደለም እኮ የሚተዋወቁት ሁለቱ። አያና ትምህርቱን በሚማርበት ህይወቱን በሚኖርበት ሰዓት እኮ ይተዋወቃሉ። የተጻጻፉት ኢሜይል ስቲል ደረሱ እኮ ይጻጻፋሉ ሁለቱ። ግን ለእኛ እዚህ ጋር መከራ ነው የሆኑበት። እሱን ለመናገር እኛ መሰደብ አለብን፣ ሁሉም መሰደብ አለበት። በቃ ከእሱ ጋር የነበረው በሙሉ የበፊቱን በሙሉ ጥቅልል ታርጋችሁ ጋርቤጅ ውስጥ ነው የጣላችሁት። በቃ የተሰራውንም የተደረገውንም ቴንኪው ትላንትና ላደረጋችሁት። ትላንትና እኔ ትምህርት ቤት ስሄድ እኔ ትምህርት ቤት ስማር ወንድሜ ላደረግከው ነገር ቴንኪው ማለት አትችሉበት። ዳትስ ኦሮሞ አትችሉበት። ሀሳብ ሊለያይ ይችላል። ሀሳብ ግን በስድብ የሚወድቅ የለም። ራሳችሁን ነው የምትጥሉት። እኛ ስትሳደቡ እኛን አላዋቂ ስትሉ እናንተ ወድቃችሁ ትገኛላችሁ። አያና እኛም በመከታተል እኛም በመሳደብ ራስ ወድቀ ነው የምትገኘው። ራስን ትጥለዋል። እሱ ነው ችግራችሁ። ጊዜያችሁን የምታሳልፉት ሰውን በመሳደብ ነው። ጊዜያችሁን የምታሳልፉት ተሳዳቢን ክሬት በማድረግ ነው። እኛን ግን ሀሳባችንን ስናቀርብ እንደዚህ ብላችሁ እንደዚህ አድርጋችሁ ማንም እኮ ከማንም ጋር ማውራት እኮ ይችላል። ምንም እኮ ችግር የለው። ግን ለህዝቡ ይጠቅማል ነው ጥያቄ። ትጠቅማለህ ለህዝብ አትጠቅም? ችግሩ እሱ ነው። ለህዝብ አለመጥቀም እኮ ነው ላ ችግር ያመጣ ላይ። ከዛ ላይ ደግሞ ወንድ ከሆናችሁ ደግሞ ታውቂውላችሁ ትንሹንማ መቀጥቀጥ ልማዳችሁ ነው። እኔ ተቃዋሚን ቀጥጫ አይደለም ጂጂክያ የተባልኩት። የኔና የአያና ልዩነት ልንገራችሁ። አያና እየቀጠቀጠ ያለው ጀዋር መሐመድን፣ ፋኖን፣ ኦነግን ነው። መሳሪያ የላቸው እጃቸው ላይ ምንም የለም። ጫካ ገብተው የሚታገሉ በጣም ትንንሽ ግሩፖችን ነው። እኔ ጂጂ የቀጠቀጥኩትኝ ከአያና የተሻለ ጭንቅላትና ድፍረት ያለ ጂጂክያ ኢጆሌ ወለጋ፣ ኢጆሌ ሸዋ የሜጫና የቱለማ ድብልቅ የሆነችው ጀግኗ የታደሰ ብሩ ዘር አምባገነኑን ያንን ወያኔ ኢህአዴግ ፊት ለፊት ተጋፍጣ ነው። የኔ እናንተ ልዩነት ይሄ ነው። እኔና አያና ማለት ነው። እኔ ለሱፍ ወይንም ለልብስ ለሙሉ ልብስ ወይንም ደግሞ ለቤት ለመሬት አይደለም። ያንን ሁላ ትቼ ያንን አያስፈልገኝም፣ አልፈልገው። ያንን ሁላ ትቼ ለህዝቤ ነው ድምፅ የሆንኩት። ለህዝቤ ነው እስከ መጨረሻው ድረስ የሄድኩትኝ። እንዲህ የኔ አሻራ ነው። ሴትንም አብይ አህመድንም ደግሞ እኔ ስለእናንተ አላወራም። አብይ አህመድ በምን 4 ኪሎ ገባ ስትል በጂጂክያ እስከነ ቤተሰቦቼ በከፈልኩበት ዘር ማንዘሬ እህቶቼ ልጆቼ ደም ባፈሰሱበት ነው። ይሄንን ባይዋጥልህም ውሸትን ወደኋላ ልታረገው አትችልም። ኦኬ ወደ ሳይሆን እንዲህ በጥብጠህ ትጠጣዋለህ። አያና ደግሞ ሲታገል ማቀው ትናንሽ ተቃዋሚዎችን
የመንግስት ደጋፊ የሆነው አያና ታንኩን ይዞ ባንኩን ይዞ የሚቃወመው ግን ፋኖ ነው። እኔ በህይወቴ አንድ ቀን ስለ ፋኖ አንስቼ ሰምታችሁኝ ታውቃላችሁ? እኔ ፋኖን አልፈራውም። ፋኖን ከፈራውማ ምኑን እኔ ብርሃኑ ጁላ ታዲያ ምን ያደርጋል እዛ ጋር? እኔ ብርሃኑ ጁላን ሳስበው እችን የምታክል ፋኖ ለእኔ አታሳስበኝም። የኢትዮጵያ መከላከያ ሰራዊት ሳስብ ስለ ፋኖ እኔ አንድ ቀን ስሙንም አላነሳም። ምክንያቱም እኔ ፋኖ አያሳስበኝም። ሲሆን የህዝቡን መብት ጥያቄ ይዞ የተነሳ ነው እንድትፈታለት ነው። ለእኔ እሱ አያሳስበኝ። ዛትስ ሚ ዛትስ ጂጂ ኪያ። ልዩነታችን ይሄ ነው። እንደ ቴዲ አዋሳና እንዳያነ ያለው ግን 24 ሰዓት ባብለ ፋኖ 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 አያሳስበኝ። እኔን የሚያሳስበኝ ማን ነው ታውቃላችሁ? እኔን የሚያሳስበኝ ሀገሬ ሊበጫጨቋት ካንትሪ ሉስ ሊያደርጉኝ የተነሱት ሰዎች ብቻ ናቸው።